ሰላም እንዴት አደራችሁ? ውድ የኮርነር ስፖርት አድማጮች፣ ዛሬ 35ኛውን የእንግሊዝ ፕሪሚየር ሊግ ጨዋታዎች በተመለከተ ወደ እናንተ አጠር ያለ ዳሰሳ ለማድረስ ተገኝቻለሁ። ኮርነር ስፖርትን ሰብስክራይብ፣ ላይክ፣ ሼር በማድረግ የቤተሰቡ አባል እንድትሆኑ በአክብሮት እጠይቃለሁ። ሁሌ በየቀኑ አዳዲስ ስፖርታዊና ትኩስ መረጃዎችን እንዲደርሳችሁ በተጨማሪም ስፖርታዊ ትንታኔዎች እንዲደርሳችሁ የኮርነር ስፖርትን ሰብስክራይብ አድርጉ። በዛውም ለእኔም ድጋፍ ይሆንልኛል ማለት ነው። እንግዲህ 35ኛው የእንግሊዝ ፕሪሚየር ሊግ ጨዋታዎች ትናንትና አርብ ዕለት ጀምሯል ማለት ነው። ሊድስ ዩናይትድ ከበርንሌ ባደረጉት ጨዋታ እንደሚታወቀው ሊድስ ዩናይትድ ከወገብ በታች ያለ ቲም ነው። በ40 ነጥብ ብዙም ከቶተንሃም ጋር ያለው ልዩነት 6 ነጥብ ብቻ ነበር። ያው የመውረድ ስጋት አለበት። ያሉት ቀሪ ጨዋታዎች 4 ብቻ እንደመሆናቸው መጠን 4 ሙሉውን እንኳን ቢያሸንፍ ተብሎ ሙሉውን ቶተንሃም የሚያሸንፍ ከሆነና ሊድስ ደግሞ ዩናይትድ የሚጥል ከሆነ የ6 ነጥብ ልዩነት ትንሽ በመሆኗ ስጋት ያለበት ቡድን ነበር። ቢሆንም ግን ትናንትና በርንሌን 3-1 በማሸነፍ ከወራጅ ቀጠና ያለውን ልዩነት ከቶተንሃም ያለውን ልዩነት ከ6 ወደ 9 በማድረግ የወራጅነት ስጋቱን ቀንሶታል ማለት ነው። 3-1 አሸንፏል። እንግዲህ ዛሬ ቅዳሜ ብሬንትፎርድ ከዌስትሃም 11 ሰዓት ላይ በሚያደርጉት ጨዋታ ይጀመራል። ብሬንትፎርድ ከዌስትሃም የሚያደርጉት ጨዋታ ይሄም የመውረድ ስጋት ያለበት ዌስትሃም ብሬንትፎርድ የአውሮፓ ውድድሮች ላይ ለመሳተፍ የሚያደርጉት ጥሩ ጨዋታ እንመለከታለን ተብሎ ይታሰባል። ዌስትሃም በ36 ነጥብ ከቶተንሃም በ2 ነጥብ ብቻ ነው ከፍ ብሎ የሚገኘው 17ኛ ማለት ነው። እንግዲህ ቶተንሃም 34 ነጥብ አለው። ዌስትሃም የዛሬውን ጨዋታ የሚያሸንፍ ከሆነና ቶተንሃም የሚያሸንፍ ከሆነ ደግሞ ቶተንሃም ከፍ ብሎ ዌስትሃም የመውረድ ስጋት ውስጥ ይገባል ማለት ነው። በዚህ ሲዝን የወራጁ ነገር በጣም ቀልብን የሚስብ ነው። በዌስትሃም በቶተንሃም ምናልባት ኖቲንግሃም ፎረስት ተደጋጋሚ ነጥቦችን የሚጥል ከሆነ እንደዚሁ ስጋት ቀጠና ላይ ያለ ቡድን ነው። በ39 ነጥብ 16ኛ ላይ ስለሚገኝ ማለት ነው። እንግዲህ ቶተንሃም የሚወርድ ከሆነ ታሪካዊ መውረድ ነው የሚሆነው። እንግዲህ ዌስትሃምም ስጋት አለበት ማለት ነው። ለማንኛውም 11 ሰዓት ላይ ዛሬ ብሬንትፎርድ ከዌስትሃም የሚያደርጉት ጨዋታ አለ ማለት ነው። ከዛ 11 ሰዓት ላይ ወልቭስ ከሰንደርላንድ የሚያደርጉት ጨዋታ አለ። ወልቭስ አስቀድሞ ወረዱ ይታወቃል። ስለዚህ አዲስ ነገር አይኖርም። ሌላው 11 ሰዓት ላይ ኒውካስትል ከብራይተን የሚያደርጉት ጨዋታ አለ። ብራይተን እንዲሁ የአውሮፓ መድረክ ላይ ዩሮፓ ሊግ ላይ ለመሳተፍ የሚያደርገው ጨዋታ በመሆኑ ጥሩ ጨዋታ እናያለን ተብሎ ይታሰባል። ሌላው እንግዲህ የፕሪሚየር ሊጉን ዋንጫ ይወሰናል ከሚባሉ ጨዋታዎች መካከል አንዱ የሆነው አርሰናል ከፉልሃም የሚያደርጉት ጨዋታ አለ ማለት ነው። እሱም የሚደረገው 1 ሰዓት ተኩል ላይ ነው። ይህ ጨዋታ ለአርሰናል በጣም አንገብጋቢና ወሳኝ የሆነ ጨዋታ ነው። ስለዚህ 1 ሰዓት ተኩል ላይ ፉልሃምን በሜዳው ኤሚሬትስ አስተናግዶ ጨዋታውን የሚያከናውን ይሆናል። እንግዲህ እንደሚታወቀው ፉልሃም ከአርሰናል ጋር ያላቸው የእርስ በርስ ግንኙነት ላይ በጣም ደካማ ከሚባሉት ቡድን አንዱ ነው። ፉልሃም ወደ ኤሚሬትስ ሂዶ አይቀናውም። የባለፉትን 32 በኤሚሬትስ የተደረጉ ጨዋታዎች ማሸነፍ አልቻለም። 32 ጨዋታዎችን ማሸነፍ አልቻለም። ዛሬም አርሰናል በጠንካራ ፐርፎርማንስ ላይ እንዳለ ሪትም ላይ እንዳለ እናውቃለን። ስለዚህ ፉልሃምን ያሸንፋል ተብሎ ይጠበቃል። ለአርሰኛ ብቸኛው ስጋት የሚሆነው እንግዲህ የኮንፊደንስ ወይም ይሄ ወደ መጨረሻው ላይ ያለው ጫናውን መሸከም ካልቻሉ በስተቀር አርሰናል የማሸነፉ ነገር ያሸንፋል ተብሎ ይጠበቃል ማለት ነው። ሌላ ጨዋታዎች ደግሞ እሁድ ቀን ይመለሳሉ።
10 ሰዓት ላይ በርንማውዝ ከክሪስታል ፓላስ የሚያደርጉት ጨዋታ አለ። 3 ሰዓት ላይ ይቅርታ ማንቸስተር ዩናይትድ ከሊቨርፑል ደግሞ የሳምንቱ ተጠባቂ ጨዋታ 11 ሰዓት ተኩል ላይ ይደረጋል። ሌላው 3 ሰዓት ላይ አስቶን ቪላ ከቶተንሃም፣ ቸልሲ አስቶን ቪላ ከቶተንሃም 3 ሰዓት ላይ ያደርጋሉ። ቸልሲ ከኖቲንግሃም ፎረስት ሰኞ 11 ሰዓት ላይ፣ ኤቨርተን ከማን ሲቲ ሌላው ወሳኝ ጨዋታ ይሆናል ማለት ነው። ኤቨርተን ከማን ሲቲ ይሄም ወደ ታይትል ዲሳይደር የሚባል ጨዋታ ነው። አርሰናሎች ቀድመው በመጫወታቸው የሚያሸንፉ ከሆነ አድቫንቴጅስ ይሆናሉ ማለት ነው። ይበልጥ ጫና ወደ ማንቸስተር ሲቲ ይሄዳል ማለት ነው። አርሰናል 2 ጨዋታዎችን በማሸነፋቸው ይሄን ፉልሃም የሚያሸንፉ ከሆነ ባለፈው የኒውካስትልን ያሸነፉት ጨዋታ ጋር ተደምሮ ልዩነታቸውን ወደ 6 ነጥብ በማስፋት ጫናው ወደ የፔፕ ጋርዲዮላ ማንቸስተር ሲቲ ይሆናል። ከሜዳ ውጭ ሄዶ ኤቨርተን ሜዳ ሄዶ መጫወቱ ለማንቸስተር ሲቲም ከባድ ነው። ኤቨርተን በሜዳቸው በቀላሉ እጅ ይሰጣሉ ተብሎ የሚጠበቅ ቲም አይደለም። ጥሩ ተጫዋቾች ያላቸው እና በመከላከሉም ረገድ የተሻሉ በመሆናቸው ማንቸስተር ሲቲን ስጋት ይደቅንበታል ማለት ነው። አድማጮች እንግዲህ ሰብስክራይብ በማድረግ የየዕለታዊ ትንታኔዎችን እንዲከታተሉ በአክብሮት እጠይቃለሁ። ነገ ማንቸስተር ዩናይትድ ከሊቨርፑል በኦልድ ትራፎርድ ቲያትር ኦፍ ድሪምስ የሚያደርጉትን ጨዋታ በሰፊው ዘገባ ይዤ እመለሳለሁ። እባካችሁ ሰብስክራይብ በማድረግ ተባበሩ። አመሰግናለሁ።